ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ ዓለሙ ነኝ። በኢትዮጵያ ቀይ መስቀል ማህበር የከፋ ዞን ቅርንጫፍ ጽሕፈት ቤት የበጎ ፈቃድ አገልግሎት አባላት በመስጠት ላይ ያሉትን ማህበረሰብ ተኮር አገልግሎት አጠናክረው እንዲቀጥሉ ጠየቀም። ቅርንጫፍ ጽሕፈት ቤቱ አገልግሎቱን በሁሉም መዋቅሮች ለማስፋት ጥረት እያደረገ መሆኑን አስታውቋል። ዘገባው የባልደረባችን ናስር ተማም ነው። አማኑኤል ክንፈ የሰብአዊነት አገልግሎትን ለሰው ልጆች ሁሉ መስጠት የቀይ መስቀል ቀዳሚ ተልዕኮ ነው። በኢትዮጵያ ቀይ መስቀል ማህበር የቦንጋ ቅርንጫፍ ጽሕፈት ቤት ወጣቶች አባላት ከጣቢያችን ባደረጉት ቆይታ በተቋሙ እየተሰጠ ስላለው የበጎ ፍቃድ አገልግሎት በዚህ መልኩ አብራርተዋል። እንደ በጎ ፍቃድ አጠቃላይ ስናይ በበጎ ፍቃድ እንደ ከተማችን ወጣቶች የሚሰሩ ተግባራት ላይ ሁሉም ላይ ተሳትፈ ያለሁኝ እንደ ግል እንደ ቀይ መስቀል ደግሞ የኛ ዝም ብለን በጎ ፍቃደኞች ተብለን የነበር ነው እስካሁን ድረስ ማለት ነው። ነገር ግን ከ2017 ነሐሴ ወር ጀምሮ ከብሔራዊ ማህበሩ ቀጥታ መጥተው በእኛ በቻርተሩ መሰረት እነዚህ በጎ ፍቃደኞች እንደ ክበብ እንዲሳተፉ በማድረግ ሰብሳቢ፣ ምክትል፣ ገንዘብ ያዥ መረጥን። በዛ መሰረት አሁን ላይ የኛ ክበብ የከፋ ዞን ቀይ መስቀል የተደራጀ ነው። ብሔራዊ ማህበሩም ያውቃል። በዛ መልክ የበጎ ፍቃድ ስራው ተደራጅቶ ስራውን ሰርቷል። ከሚሰራው ስራ አንጻር አጠቃላይ የቀይ መስቀል ስራዎችን ይሰራል። የኛ በጎ ፍቃድ አገልግሎት የቀይ መስቀል ስራዎች ለምሳሌ አሁን ድንገተኛ አደጋ፣ ሰው ሰራሽ አደጋዎች ላይ፣ የጤና አገልግሎት ላይ፣ በእኛ የራሳችን ሰብአዊ ተግባር ማሳደግ ላይ፣ ግንዛቤ መስጠት ላይ፣ ቅድመ መከላከያዎች ላይ የሆነ አደጋ ይመጣል ተብሎ ፕሪዚዩም ሲደረግ ይሄን ነገር እንዳይመጣ ቅድመ መከላከያ ላይ ቀይ መስቀል ይሰራልና እኛም እንደ በጎ ፍቃደኛ እነዚህ ነገሮች ላይ እንደ እቅድ አውጥተን እንሰራበታለን። እኛ ያው እንደ ክበብ በመጀመሪያ ክበባችን በቀደመ እህቴ እንደገለጠችው በ2017 መጨረሻ አካባቢ ነው የተቋቋመው። ግን ደግሞ ያው በዛ መሀል እኛ የአካባቢ ጽዳት፣ የወባ ወረርሽኝ፣ ለተማሪዎች ደብተር በመሰብሰብ ዩኒፎርም በማሰፋት እንዲሁም ለአቅመ ደካሞች የተለያዩ ቁሳቁሶችን በመስጠት ብዙ በጎ ስራዎችን ሰርተናል። በጎነት ትልቅ ዋጋ እንዳለው ያነሱት ወጣቶቹ አስተዋጽኦአቸውን አጠናክሮ እንደሚቀጥሉም ገልጸዋል። አቶ ምትኩ ወልደ ማርያም በኢትዮጵያ ቀይ መስቀል ማህበር የከፋ ዞን ቅርንጫፍ ጽሕፈት ቤት ባለሙያ ናቸው። ባለሙያው ተቋሙ እየሰጠ ስላለው አገልግሎት አንስተዋል። በበጎ ፍቃድ ብዙዎቹ ስራዎች ተሰርተዋል። ለምሳሌ እንደነ ገሻና እዚህ ቦንጋ አካባቢ በበጎ ፍቃድ የደካማ ሰዎች ቤት ተሰርቷል። ችግኝ ተተክሏል። 90 ዓመቱን ሲያከብር አካባቢውን አጽርቷል ወጣቶቹ እና እስካሁን በሆነም በጎ ፍቃደኞች በብዛት ባይኖሩም መጠነኞቹ ደካማ ቤቶችንና አካባቢውን እንዲሁም ራሱ የቀይ መስቀል ግቢ ውስጥ ያለውን ባርዛፍ ሁሉ ያጸዱ ናቸው። በኢትዮጵያ ቀይ መስቀል ማህበር የከፋ ዞን ቅርንጫፍ ጽሕፈት ቤት ኃላፊው አቶ መንግስቱ መንገሻ የአገልግሎት አሰጣጡን ለማስፋት እየተሰራ መሆኑን አስታውቋል። ዞናችንም ይሁን በሀገራችንም በዓለም አቀፍ ደረጃም የአደጋዎች ስፋት በጣም እየጨመረ ነው እየመጣ ያለው የተፈጥሮም የሰው ሰራሽም በአጠቃላይ ማለት በዞናችን ብቻ ሳይሆን የተፈጥሮ አደጋዎችም መልኩን እየቀያየረ የጎርፍ፣ የዝናብ፣ የውሃ ሙላት፣ የመሬት መንሸራተት እነኚህ በሁሉም አካባቢ እየጨመሩ ነው እየመጡ ያሉት። አይደለም ያደጉ ሀገሮች እነ ሱናሚን ማንሳት እኮ ይቻላል። ከባድ ነው እንትኑ። አሁን እኛ ጋር ስንመጣ ባልተለመደ ሁኔታ እየተስፋፋ ነው ያለው በየአመቱ። አሁን የ2 አመቱን ስንገመግም ዛሬ ያየነው አደጋ መሬት መንሸራተት ከ10 እና በላይ ወረዳዎች ላይ ተከስቷል። ይሄ በርካታ ንብረት፣ እርሻ፣ የቤት እንስሳት አውድሟል። የታረሱ ሰብሎችን አውድሟል። የሰው ሕይወት አጥፍቷል። እንደ ሞዲዮ አካባቢ የተለያዩ አካባቢዎች ላይ በእንደኚህ አደጋዎች የተወሰኑ ሰዎችም ሙተዋል። ይሄን የመንግስት አደጋ ስጋት እንትንም በአግባቡ ገምግሞ ያጣራው ችግሮች አሉ ማለት ነው። ስለዚህ ይሄ አንዱ ትልቁ አደጋ ፐርሰንቱን የሚይዘው
የመሬት መንሸራተት አደጋዎች ናቸው። ከዛ ቀጥሎ መጠኑ ይነስ እንጂ የእሳት አደጋም አለ። በጥንቃቄ ጉድለት በስፋት ብዙ ቤቶች ተቃጥሎ ንብረቶች ይወድማሉ። ሰው ባዶ የሚቀርበት ሁኔታ አለ። ኤሌክትሪክ አደጋዎችም ጥንቃቄ አንሶ እስከ ህይወት ማጥፋት የሚደርሱ አሉ። የውሃ ሙላት፣ ጎርፍ፣ ይሄን ቦንጋን ጨምሮ አሁን ቦንጋ ካየ ናዳውን ማየት ይቻላል። ያልተለመዱ አካባቢዎች በሙሉ ችግር ውስጥ እየገቡ ነውና ስለዚህ ይህን የመሰሉ አደጋዎች አሉ ለማለት ፈልጌ ነው። ባለድርሻ አካላት በየወቅቱ የሚሰጡ ግብረ መልሶችን ስራ ላይ ለማዋል እንዲረባረቡ ጥሪ ቀረበ። ከክልል የተውጣጣ የሱፐርቪዥን ቡድን በከፋ ዞን ቦንጋ ከተማ ባደረገው ድጋፍና ክትትል ዙሪያ ግብረ መልስ ሰጥቷል። ዘገባው የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ነው። ለዝርዝሩ ጽዮን ታደለ። በቡድኑ ምልከታ ከተደረጉት ውስጥ የኮሌጅ ቀጠና ቀበሌ የፓርቲ አደረጃጀት ስራዎች፣ ገጫ ካራ የሌማት ትሩፋት ስራ፣ በባሆ መንደር የአትክልት ልማት ስራ፣ የቦንጋ ማረሚያ ተቋም የአሳ እርባታ ስራዎች፣ በመሀል ቀጠና ቀበሌ የባንዲራ የእናቶች ዶሮ መንደር የገበያ ማዕከልና የእናቶች እንጀራ መጋገሪያ ግንባታ ያለበት ደረጃ ምልከታ ከተደረጉት ይጠቀሳሉ። ከፓርቲ ስራዎች አንጻር በኮሌጅ ቀጠና ቀበሌ የፓርቲ መረጃ አደረጃጀት ስርዓትን ቡድን በጥንካሬ መመልከት ተችሏል። ከፓርቲ ኢኒሼቲቭ ስራዎች አኳያ የባንዲራ የእናቶች ዶሮ መንደር የስራ እንቅስቃሴ አበረታች መሆኑን ሱፐርቪዥኑ ገልጸው በሌሎች አካባቢ መስፋፋት እንዳለበት አስተያየት ተሰጥቷል። የሱፐርቪዥን ቡድኑን የመሩት የክልሉ ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት ኃላፊ አቶ ዳንኤል ያዙ እንደገለጹት በምልከታው በጥንካሬ የታዩት ተጠናክሮ መቀጠል እንዳለባቸውና በጉድለት የታዩትን አመራሮች በመረባረብ በአጭር ጊዜ ማረም እንዳለበት ተናግረዋል። አክለውም በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የተጀመሩ 6 ግቦችን ውጤታማ ለማድረግ ሁሉም አመራር በጊዜ የለም መንፈስ ተግባራትን መፈጸም አለበት ብለዋል። በግብረ መልስ መድረኩ ላይ የተገኙት የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ በበኩላቸው በየደረጃው ያለው አመራር የተቀናጀና ጠንካራ የስራ ድጋፍ በማድረግ በ90 ቀናት ውስጥ ለማሳካት የተያዙ ሀገራዊ ግቦችን ስኬታማ ማድረግ ያስፈልጋል ብለዋል። አክለውም ሁሉም ተግባራት ወጥ በሆነ መንገድ በእኩል ደረጃ ውጤታማ ለማድረግ ሁሉም አመራር የስራ ዘርፍ ክፍፍል በማድረግ የስራ ባህል ለውጥ በማድረግና ያልተቋረጠ ጠንካራ ድጋፍ በማድረግ የተቀመጡ ግቦችን ማሳካት እንደሚገባ አሳስበዋል። በግብረ መልስ መድረኩ ላይ የከፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊና የዞን ደጋፊ አመራር አቶ መቅደስ ማሞ፣ የቦንጋ ከተማ ከንቲባ ዶክተር ተክላ ቡሎን ጨምሮ ሌሎች የቦንጋ ከተማ አስተባባሪ ኮሚቴዎች ተገኝተዋል። በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ የቢጣ ወረዳ ርዕሰ መምህራንና ሱፐርቫይዘሮች ስልጠና መካሄድ ጀመረ። በስልጠናው መልእክት ያስተላለፉት የከፋ ዞን ዋና አስተዳዳሪ አማካሪ አቶ ካሳሁን ማሞ እንደገለጹት ስልጠናው 4 ርዕሰ ጉዳዮች ማለትም በግብርና ትራንስፎርሜሽን፣ በኢንዱስትሪ፣ በከተማ ልማትና ቱሪዝም ዘርፎች ላይ እንደሚያተኩር ገልጸዋል። ውጤታማ የአስተራረስ ዘይቤን በመጠቀም የምግብ ዋስትናን በማረጋገጥና ኢንዱስትሪን በማበልጸግ እንዲሁም የገጠር ትራንስፎርሜሽንን ከከተማው ልማት ጋር በማስተሳሰር ውጤት እንዲመዘገብ ማስቻል ከምሁራኑ የሚጠበቅ መሆኑን አመላክተዋል። ስልጠናውን እየሰጡ ያሉት የወረዳው ረዳት የመንግስት ተጠሪና የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊው አቶ ዘገየ በላቸው ባስተላለፉት መልእክት በሀገራችን እመርታዊ ለውጥ ለማስመዝገብ በትምህርቱ ዘርፍ የሚሰሩ ባለድርሻዎች ዘርፉን ውጤታማ ከማድረግ ባሻገር የተለያዩ ሀሳቦችን በመግራትና የበለጸገ አስተሳሰብን በማራመድ ንቁ ትውልድ የመቅረጽ ኃላፊነታቸውን ሊወጡ ይገባል ብለዋል። የትምህርት አመራሮች ስልጠናውን በአግባቡ በመከታተልና ተግባራዊ ከማድረግ ባሻገር ግንዛቤውን ለትውልድ በማሻገር ሀገራዊ ለውጥ እንዲመዘገብ የበኩላቸውን እንዲወጡ አቶ ዘገየ መልእክት አስተላልፈዋል። ዘገባው የቢጣ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ከገጠር ትራንስፎርሜሽን ወደ ኢንዱስትሪያላይዜሽን ለሚደረገው ሽግግር የመንግስትና የግል ባንኮች ትብብርና ድጋፍ አጋዥ መሆኑን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው ገለጹም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የኢንዱስትሪና ኢኖቬሽን ቢሮ ከግልና መንግስት ባንኮች ጋር በመቀናጀት የኢንዱስትሪ ዘርፍ ውጤታማ ማድረግ በሚያስችል ጉዳዮች ዙሪያ በቦንጋ ከተማ ተወያይቷል። መረጃው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። አማኑኤል ክንፈ
የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በክልሉ የኢንዱስትሪን ዘርፍ ውጤታማ ማድረግ የሚያስችል የመንግስትና የግል ባንኮችን ያሳተፈ ካውንስል መቋቋሙን ተናግረዋል። የገጠርን ትራንስፎርሜሽን እውን በማድረግ ወደ ኢንዱስትሪው ለመሸጋገር በሚደረገው እርምጃ የሁሉም ዘርፍ ትብብርና ድጋፍ አስፈላጊ ነው ያሉት ኃላፊው ከነዚህ ብዛ ዘርፎች መካከል የመንግስትና የግል ባንኮች ሚና የጎላ መሆኑንም አንስተዋል። ምክትል ርዕሰ መስተዳድሩ የመንግስትና ግል ባንኮች የፋይናንስ ብድርና ግብአት በማቅረብ እንዲሁም ጥናትና ምርምር ብሎም አሰሳና ዳሰሳዎችን በማካሄድ ረገድ ሚናቸው ከፍተኛ ነው ብለዋል። ያለ ባንኮች ድጋፍና ተሳትፎ የማኑፋክቸሪንግ ዘርፍን ውጤታማ ማድረግ አይቻልም ያሉት ኃላፊው ከገጠር ትራንስፎርሜሽን ወደ ኢንዱስትሪያላይዜሽን ለሚደረገው ሽግግር የመንግስትና ግል ባንኮች ድጋፍ አጋዥ እንደሆነም ገልጸዋል። ክልሉ ከሚያመነጨው ሀብት እንዲሁም የመንግስትና ግል ባንኮች በግል በማህበር ለሚንቀሳቀሱ ማህበራትና ኢንቨስተሮች የፋይናንስና የግብአት አቅርቦት በማመቻቸት የዘርፉን ጉዞ እውን እንዲያደርጉ መስራት እንደሚጠበቅ ነው ኃላፊው የገለጹት። ከተለያዩ ዘርፎች በጋራ ትብብርና ቅንጅት የኢንዱስትሪ ዘርፍን ውጤታማ ለማድረግ በሚደረገው እርምጃ በተጨማሪም የክልሉ መንግስት ለዘርፉ የሚያደርገውን እገዛና ድጋፍ እንደሚያጠናክርም አረጋግጠዋል። በ2016-17 የምርት ዘመን ከ14000 ኩንታል በላይ ዘር ማምረቱን የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦንጋ ቅርንጫፍ ጽሕፈት ቤት አስታወቀም። የተለያዩ ዝርያ ያላቸውን ከ5000 ኩንታል በላይ የሰብል ዘሮች አበጥሮ በመሸጥ ከ56 ሚሊዮን ብር በላይ ገቢ ማግኘቱንም ገልጿል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ምህረት ማሞ የጽህፈት ቤቱ ስራ አስኪያጅ አቶ አስረስ አስፋው እንደገለጹት በ2016 እና 17 የምርት ዘመን በኮርፖሬሽኑ እርሻ 568 ሄክታር ሩዝ፣ ማሽላ፣ በቆሎና ሱፍ በማልማት 5326 ኩንታል በላይ ምርት ተሰብስቧልም ብለዋል። በሰፋፊ የኮንትራት እርሻዎች 281 ሄክታር ሩዝ በማልማት 3122 ኩንታል ምርት መሰብሰብ መቻሉንም ነው የገለጹት። በአጠቃላይ በምርት ዘመኑ ከ889 በላይ ሄክታር ማሳን በተለያዩ ሰብሎች በመሸፈን ከ8400 በላይ ኩንታል ምርት መሰብሰብ መቻሉንም አስታውቋል። የጽህፈት ቤቱ ዘር ማጠናከሪያ ማሽን ከሚያዝያ 1 ቀን 2017 ዓ.ም ጀምሮ አገልግሎት እየሰጠ ሲሆን በስካሁኑ 14300 በላይ ኩንታል የተበጠረ ዘር ማልማት መቻሉን አቶ አስረስ ተናግረዋል። ለደቡብ ምዕራብ ኢትዮጵያ፣ ለጋምቤላ፣ ለሶማሊያና ለትግራይ ክልል እንዲሁም ለጅማ ዞን ከ5200 በላይ ኩንታል የተለያዩ ሰብል ዘሮችን በ56 ሚሊዮን 34968 ብር መሸጡን አስታውቋል። ከ7400 በላይ ኩንታል የሩዝ፣ የበቆሎም፣ የማሽላ፣ የአተር፣ የባቄላ፣ የሰሊጥና የሱፍ ዘሮች ተበጥረውና የላቦራቶሪ ፍተሻ የተደረገባቸው ለሽያጭ ዝግጁ መሆናቸውንም ስራ አስኪያጁ ተናግረዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለደቡብ ምዕራብ ሚዲያ ኔትወርክ የህዝብ ብሮድካስት አገልግሎት የቴሌቪዥን ፈቃድ በይፋ ሰጠም። የሚዲያ ኔትወርኩ ስራ አስኪያጅ አቶ መንግስቱ መኩሪያና ምክትል ስራ አስኪያጁ ዶክተር ካሳሁን ወዳጆ ፈቃዱን ከባለስልጣኑ ዋና ዳይሬክተር ጽሕፈት ቤት ኃላፊ አቶ ምስራቅ ጌቱ እጅ ተረክበዋል። ይህ የፈቃድ ስምምነት ሚዲያ ኔትወርኩ በ2022 ዓ.ም በክልሉ በመረጃ የበለጸገ ህብረተሰብ ተፈጥሮ ማየት የሚለውን ራዕይ ለማሳካት የጀመረው ጉዞ ትልቅ ምዕራፍ መሆኑን ያሳያል። ይህ የፈቃድ ስምምነት ሚዲያ ኔትወርኩ በ2022 ዓ.ም በክልሉ በመረጃ በለጸገ ህብረተሰብ ተፈጥሮ ማየት የሚለውን ራዕይ ለማሳካት የጀመረው ጉዞ ትልቅ ምዕራፍ መሆኑን ያሳያል። የተገኘው የቴሌቪዥን ማሰራጫ ፈቃድ የሚዲያ ተደራሽነትን በማስፋት የክልሉን ብሎም የሀገሪቱን ማህበራዊ፣ ኢኮኖሚያዊ እና ዲሞክራሲያዊ ስርዓት ግንባታ ጉዳዮች ለህዝብ ለማድረስ ከፍተኛ ሚና ይጫወታል ተብሎ ይጠበቃል ሲል የደቡብ ምዕራብ ሚዲያ ኔትወርክ ዘግቧል። ኢትዮጵያ ለሴቶችና ህፃናት ደህንነት ዋስትና የምትሰጥ የፍትህና እኩልነት ተምሳሌት ሀገር እንድትሆን ሁሉም በትኩረት ሊሰራ እንደሚገባ ፕሬዝዳንት ታዬ አጽቀሥላሴ አሳሰቡ። ጥቃት የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ ላለፉት 16 ቀናት ሲከበር የቆየው የጸረ ጾታዊ ጥቃት ንቅናቄ ማጠቃለያ መርሃ ግብር ተካሂዷል። ከፋና ሚዲያ ኮርፖሬት የተገኘውን ዘገባ አማኑኤል ክንፈ ያቀርበዋል። በመርሃ ግብሩ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬና ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። ፕሬዝዳንት ታዬ በዚህ ወቅት እንዳሉት በሴቶችና ህጻናት ላይ የሚፈጸም ጥቃት በአካላዊና አእምሮአዊ ጤንነትና ደህንነት እንዲሁም በሁሉም የህይወታቸው ደረጃ ላይ አሉታዊ ተጽዕኖ ያሳድራል። በቤተሰብ በህብረተሰብ ብሎም በሀገር ላይ መጠነ ሰፊ ማህበራዊና ኢኮኖሚያዊ ችግሮችን በማስከተል ዘላቂ ልማት እንዳይረጋገጥ እንቅፋት እንደሚፈጥር አብራርተዋል። ስለሆነም ኢትዮጵያ ለሴቶችና ህጻናት
ደህንነት ዋስትና የምትሰጥ የፍትህና እኩልነት ተምሳሌት ሀገር እንድትሆን ሁሉም በትኩረት ሊሰራ ይገባል ነው ያሉት። በተለይም ጾታዊ ጥቃትን ለመከላከልና ለማስቆም የፍትህ ስርዓቱን ማዘመን፣ የተደራሽነትና የግልጸኝነት ልኬትን ማበጀት እንደሚገባም አጽንኦት ሰጥተዋል። ጥቃት ለደረሰባቸው ሴቶችና ህጻናት ድጋፍ ለመስጠት የአንድ ማዕከል አገልግሎትና ማረፊያዎችን ለማቋቋምና ለማስፋፋት የሚደረገው ጥረት የሚበረታታ መሆኑንም ጠቅሰዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው ጾታዊ ጥቃትን ለመከላከልና ምላሽ ለመስጠት የሚያስችሉ ዘርፈ ብዙ አሰራሮችና የአገልግሎት ስርዓቶችን በመዘርጋት እየተሰራ ነው ብለዋል። በተጎጂዎች ላይ የሚደርሰውን የጤና የማህበራዊና የስነ ልቦናዊ እንዲሁም የህግ ምላሽ ክፍተቶችን ለመቅረፍ ከአካላት ጋር በትብብር እየተሰራ እንደሚገኝም አመላክተዋል። በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆነች የመጣችው ህንድ ከኢትዮጵያ ጋር ያላትን ግንኙነት ወደ ስትራቴጂካዊ ደረጃ ማሳደጓ ሁለቱም ሀገራት በዓለም አቀፍ ደረጃ ያላቸውን ተሰሚነት የሚጨምር ነው ሲሉ የፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ ዶክተር ሙሉጌታ ጌጡ ገለጹ። መሪ ተመራማሪው ከኢቲቪ 57 ዜና ጋር በነበራቸው ቆይታ ኢትዮጵያ የብሪክስ አባል ሀገራትን ለመቀላቀል ጥያቄዋን ስታቀርብ ህንድን ጨምሮ የመስራች ሀገሪቱን ሙሉ ድጋፍ ማግኘቷ የምትከተለው የሰላማዊ ዲፕሎማሲ መንገድ ውጤት ነው ብለዋል። ከ70 ዓመታት በላይ የዘለቀው የኢትዮጵያና የህንድ ዲፕሎማሲያዊ ግንኙነት ከቅርብ ጊዜያት ወዲህ ደግሞ ይበልጥ እየተጠናከረ መምጣቱንም ዶክተር ሙሉጌታ አንስተዋል። ህንድ ከኢትዮጵያ ጋር የሚስማማ የዓለም አቀፍ ዲፕሎማሲ መሪ ያላት ሀገር ናት ያሉት ተመራማሪው ሁለቱ ሀገራት አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት የያዙትን ተመሳሳይ አቋም በአብነት ጠቅሰዋል። ኢትዮጵያና ህንድ ከዚህ በኋላ በሚኖሩ ዓለም አቀፍ ሁነቶችም የጋራ አቋም እንደሚያራምዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ በነበራቸው የ2 ቀናት የሥራ ጉብኝት ግልጽ ሆኗል ሲሉም ተናግረዋል። ምንጫችን የኢትዮጵያ ብሮድካስቲንግ ኮርፖሬት ኢቢሲ ነው። የጤና ሚኒስቴር ከጀርመኑ ባየር ኤጂ መድኃኒት አምራች ኩባንያ ጋር በኢትዮጵያ የመድኃኒት ምርቶችን አቅርቦት ለማሳደግ የመግባቢያ ስምምነት ተፈራረመ። ስምምነቱ በመላው ሀገሪቱ የመድኃኒት አቅርቦት ሰንሰለትን ለማገዝና አስፈላጊ መድኃኒቶችን ተደራሽ ለማድረግ ያለውን ትብብር ለማጠናከር ያለመ ነው። በፊርማ ስነ ስርዓቱ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ እንዳሉት የመድኃኒት ዘርፉ ኢትዮጵያ ተጨማሪ ኢንቨስትመንት የምትፈልግባቸው ቁልፍ ዘርፎች አንዱ ሲሆን በዚህ ዘርፍ የመንግስትና የግል ዘርፍ በመተባበር መስራት እንደሚያስፈልግ ገልጸዋል። ኢትዮጵያ በአካባቢው የመድኃኒት አምራች ማዕከል ለመሆን ያላትን ቁርጠኛ አጽንኦት የሰጡት ዶክተር መቅደስ ከባየር ጋር የተደረገው ስምምነት ጥራት ያላቸው መድኃኒቶች አቅርቦት በማሻሻል ማህበረሰቦችን እንደሚጠቅም ተናግረዋል። በተጨማሪም የኢትዮጵያን ሰፊ ገበያ፣ ስትራቴጂካዊ ጥቅሞችና በመድኃኒት ዘርፍ ኢንቨስትመንትን የሚያበረታቱ ደጋፊ ፖሊሲዎችን አብራርተዋል። ከሰሃራ በታች ባሉ የአፍሪካ ሀገሮች የባየር ተወካይና የመድኃኒት ክፍል ኃላፊው ጆርጅ ሌቪንሰን ባየር በኢትዮጵያ ከ50 ዓመታት በላይ ንቁ ተሳትፎ ያደረገ ሲሆን አዲሱ ስምምነት ስትሮክን ጨምሮ የልብና የደም ቧንቧ በሽታዎችንና ተላላፊ ያልሆኑ በሽታዎችን እንዲሁም የእናቶችና የህፃናት ጤና አገልግሎቶች ላይ የመድኃኒት አቅርቦትን በማሻሻል ላይ እንደሚያተኩር አመልክተዋል። ምንጫችን የጤና ሚኒስቴር ማህበራዊ የትስስር ገጽ ነው። በሌላ ዜና ደረጃቸውን ያልጠበቁና ሐሰተኛ መድኃኒቶችና የሕክምና ምርቶችን ለመከላከል የሚያስችል ብሔራዊ ስትራቴጂ ይፋ ተደረገ። ምንጫችን የጤና ሚኒስቴር ማህበራዊ ገጽ ነው። ተጨማሪ አለን። የኢትዮጵያ የምግብና የመድኃኒት ባለስልጣን ከጤና ሚኒስቴር ጋር በመተባበር የህዝብ ጤናን ለመጠበቅና የኢትዮጵያን የጤና አጠባበቅ ስርዓት ለማጠናከር ያለመ ደረጃቸውን ያልጠበቁና ሐሰተኛ መድኃኒቶችና የሕክምና ምርቶችን መከላከል የሚያስችል ብሔራዊ ስትራቴጂ በይፋ መተግበር ጀምሯል። ሰነዱ ይፋ በተደረገበት መድረክ የጤና ሚኒስቴር ሚኒስትሯ ዶክተር መቅደስ ዳባ እንደገለጹት የሕክምና ምርቶች ደህንነት፣ ውጤታማነትና ጥራት በጤና ስርዓቱ ላይ የህዝብ አመኔታንና የዓለም አቀፍ የጤና ሽፋንን ለማረጋገጥ ከፍተኛ ሚና ይጫወታሉ ብለዋል። ደረጃቸውን ያልጠበቁና ሐሰተኛ የሕክምና ምርቶች ህይወትን አደጋ ላይ በመጣል በጤና አጠባበቅ ላይ ያለውን እምነት በመቀነስና ብሔራዊ የጤና ግቦችን በማዳከም ከባድ ስጋት መፍጠራቸውንም ገልጸዋል። ዶክተር መቅደስ እንዳሉት የተቀናጀ ቀጣይነት ያለውና በሚገባ የሚተዳደር የቁጥጥር እርምጃ ያስፈልጋል። የስትራቴጂካዊ እቅዱ ዓላማዎች በማስረጃ ላይ በተመሰረቱ ስልቶችና ጠንካራ የአስተዳደርና የክትትል ማዕቀፎች አማካኝነት ለተግባር ግልጽ ሆኖ መዘጋጀቱን ተናግረዋል። ሁሉም ባለድርሻ አካላት፣ ፖሊሲ አውጪዎች፣ የጤና ባለሙያዎች፣ የኢንዱስትሪ ተዋናዮች፣ የትምህርት ተቋማት፣ የሲቪል ማህበረሰብ፣ የልማት አጋሮችና ህዝቡን ጨምሮ የእቅዱን ትግበራ በንቃት እንዲደግፉ ጥሪ አቅርበዋል።
የኢትዮጵያ የምግብና የመድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ በመልእክታቸው ባለስልጣኑ ደረጃቸውን ያልጠበቁና ሐሰተኛ የሕክምና ምርቶችን ስርጭት ለመግታት ያለውን ቁርጠኝነት አረጋግጠዋል። ብሔራዊ ስትራቴጂካዊ ዕቅዱ ኢትዮጵያ ደረጃቸውን ያልጠበቁና ሐሰተኛ የሕክምና ምርቶችን ለመከላከል ለመለየትና ምላሽ ለመስጠት የምታደርገውን የተቀናጀ አካሄድ ያስቀምጣል። ሰነዱ ትብብርን፣ ግልጽ ግንኙነትንና ስትራቴጂካዊ ሽርክናዎችን በማጠናከር ስኬትን እንደሚያረጋግጥ ያላቸውን እምነትም ገልጸዋል። ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያቸው የቆየሁት ክፍሌ ዓለሙ ነኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።